እየጸለዩ ብዙ ዓመት የኖሩ ናቸው አባታችን። ወደ ኢየሩሳሌም ወደ አረብ ምድር ድረስ ሄደው የተጓዙ ናቸው አባታችን ገብረ መንፈስ ቅዱስ። ስለዚህ ነው እኛ መጽሐፍ ምን ይላል? ጻድቁን ዛሬ መሰብሰባችን እኛ ደግሞ ማክበራችን ጻድቁን በጻድቅ ስም የተቀበለ የጻድቁን ያገኛል። አባታችን አቡነ ገብረ መንፈስ ቅዱስ በሚሞቱበት ሰዓት እግዚአብሔር ተገልጾ 562 ዓመታት ነው የኖሩት። በነገራችን ላይ ትልቅ ዘመን የኖሩት ከኖሩ በኋላ ስምን የጠራ መታሰቢያን ያደረገ እስከ 15 ድረስ እምርላለሁ ያላቸው። አሁን ሰው ገድልን ይንቃል፣ ይናቅ ገድልን ችግር የለውም። ተአምራቱን ይናቅ። ሰዎች ተአምራት እናደርጋለን እያሉ ተአምራቱን ይንቃሉ። በመጽሐፍ ቅዱስ ላይ ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል ይላል አይደል? ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ጻድቁ ይላል በጻድቅ ስም እውነት እውነት እላችኋለሁ ጻድቁን በጻድቅ ስም ነብዩን በነብይ ስም መቀበል አይደለም እንዲያው ከነዚህ ከተናናሾቹ ከምዕመናን ማለት ነው። በነገራችን ላይ ከደካሞቹ ለአንዱ ቀዝቃዛ ውሃ በደቀ መዝሙር ስም የሰጠ እያጉላሱ ዋጋው አይጠፋበትም፣ ይከፈለዋል ማለት ነው። ከፋዩ እግዚአብሔር ነው። ሁላችንም እግዚአብሔር ይክፈለን። ስለዚህ ስላላችሁ ሁሉ ስለዚህ ይሰጠናል። ጻድቃን አባታችን አቡነ እንዲህ ይላቸዋል። አባታችን አቡነ ገብረ መንፈስ 562 ዓመታት ሲኖሩ ብዙ ጊዜ ምግብ ሳይመገቡ ነው የኖሩት። ምግብ አያውቁም አባታችን። እንዲህ ይላል እንዲያውም ደራሲው ሰላም ለከርስከ ዘይተሴሰየ ህብስተ አኮ ህብስተ ምድራዊ እንተ ያመጽ ሀቄተ ገብረ መንፈስ ቅዱስ ለኩሉ ይንዕዱከ ክሱተ ብርሃነ ለእውራን ወለሃንካሳን ፍኖተ ወለባህማን ቃለ ዘኮንኮሙ አንተ። ምን ማለት ነው? ተተርጉምላችሁ እንዲያው በሆድ ሰላም ለከርስከ ዘይተሴሰየ ህብስተ ይሄንን በሆድ ውስጥ ምድራዊ የሆነ ስንፍናን ሀቄት ማለት ስንፍናን የሚያመጣ ምድራዊ እንጀራን ያልተመገበው በሆድ ውስጥ ያልተመገብክ አንተ ገብረ መንፈስ ቅዱስ ሁሉ ይመርጠዋል ይለዋል ደራሲው። ሁሉ ይመርጠዋል፣ ሁሉ ይንዕዱከ ክሱተ ሁል ጊዜ ይመርጠዋል። ለምን? ብርሃነ ለእውራን ብርሃን እንሰጣለህና በተአምራት ወለባህማን ወለሃንካሳን ፍኖተ ሃንካሶች እንዲራመዱ ታደርጋለህና ወለባህማን ቃለ ዘኮንኮሙ አንተ ለዲዳዎች ደግሞ አንደበት ትሆናቸዋለህና። አባታችን አቡነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት አጋንንትን እያባረሩ ድውያን እየፈወሱ እንደ ሐዋርያት ለምጻም ያመጡ ናቸው አባታችን አቡነ ገብረ መንፈስ ቅዱስ። ለዚህ ነው አንተ ሁሉ ይመርጡሃል። የቅኔውም ደራሲ እንዲህ ይላል ገብረ መንፈስ ቅዱስ መስነቅተ ይላል ዘማእሰሪው ጸሎት ተውስኪ በይነምንተኑመ እመአብየል ሞት እስመ ኢይነስ እክለ በውስጡ ገብረ መንፈስ ቅዱስ መስነቅት ይለዋል። ምን ማለት ነው? ተውስኪ በይነምንተኑመ እመአብየል አንቺ የአብየል ሞት ሴትዮ እንዲያው ይሄንን ማሰሪያው ጸሎት የሆነ ገብረ መንፈስ ቅዱስ መስነቅት ማለት እንትን ነው። የአቁፋዳ ማዳበሪያ ሽልቻ የምታውቁ ሰዎች ትኖራላችሁ። በከተማም ያው አይጠፋም መቋጠሪያዎች፣ እህል መቋጠሪያው ሽልቻ ኩንታል ታውቁ የለ ከረጢት ማለት ነው። በቃ መቋጠሪያው እንዲያው እህል የማይቋጥር ማሰሪያው ጸሎት የሆነ እህል የማይቋጥር ገብረ መንፈስ ቅዱስ ለምን ተዋሽው? ስለምን ተዋሽው ይላል። ጥያቄ ነው። ስለምን ተዋሽው? እስመ ኢይነስ እክለ በውስጡ ገብረ መንፈስ ቅዱስ መስነቅት ገብረ መንፈስ ቅዱስ አቁማዳ ወይም ከረጢት ሽልቻ እህልን መያዝ መቋጠር አይችልምና ይላል። ለሰሙ ያው ቅኔ ሰምና ወርቅ ነውና ለሰሙ እንደው ይሄ መቋጠሪያ እህል ካልያዘ ምን ቁም ነገር አለው? አይደለም ከመንደር መጓስም ከራስም ቢሆን አንጠቀሙም ማለት እህል ካልቋጠረ ምን ያደርግልናል? አያስፈልግም ማለት አያስፈልግም መጓስ። ለምን ተዋሽው ትላለህ? በቃ ለወርቁ ግን ገብረ መንፈስ ቅዱስ እድሜ ልኩን እህል አልበላም ማለት ነው። እህል አልበላም። ለምን ተዋሽው ያለው ደግሞ ጥያቄ ምልክት ማሰሪያ ከውሸት ነው የሚሆነው። ገድል አሁን ቅድም መልኩ ላይ ስለታቸው እንደ ገድል ነው እውነቱን እየተናገረ ቅኔ ግን ከውሸት ነው የሚያስብ። ለምሳሌ ገብረ መንፈስ ቅዱስ ሰውዬ ለምሳሌ ጊዮርጊስ ሰውዬ ተቆረጠ አይደል? ከወርቅ እንዳይሆን ገብረ መንፈስ ቅዱስ ሰውዬ ያን ገድል ጨዋታን ተጫወተ እንጂ ገድል መጋደል እንጀራን በላ እንጂ አልበላም አይደል? በላ እንጂ እንትን አለ ተብሎ ወይም ደግሞ ገድል እንጂ ጊዮርጊስ ሰውዬ ዛፍ ተቆረጠ አይበልም። አንገቱ ስለተቆረጠ እንደዛ ከወርቅ አይመጣም። እና ማሰሪያ ለምን ተዋሽው ይላል። ለምን ተዋሽው ማለት አንቺ ሞት ሰውዬ ገብረ መንፈስ ቅዱስ እኮ እህል አልበላም አልጠጣም። ስለዚህ እንደ መልአክ ነው። መልአክ ደግሞ ሞት አይገባው። ለምን ሞተ ማለት ነው? በሌላ አባባል ሞት አይገባው ነበር።
ገብረ መንፈስ ቅዱስ ማለት መልአክ ነው። ሰው ሲሉት ሰማያዊ የሆነው እንደ ቅዱሳን መላእክት በብርሃን ሰረገላ እየመጠቀ ከአንዱ ቦታ ወደ አንዱ ቦታ ከኢትዮጵያ ወደ ግብጽ ከግብጽ ወደ ኢትዮጵያ ከኢትዮጵያ ወደ ኢየሩሳሌም ከኢየሩሳሌም ወደ ኢትዮጵያ ከኢትዮጵያ ወደ አረብ እያለ ወደ ተለያየ ቦታ ወደ ዝቋላ ወደ ምድረ ከብድ ወደ ምድሪያ ወደ ተለያዩ ሀገራት እየተሽከረከረ ወደ ተለያዩ ቦታዎች ላይ ወንጌልን ሲሰብክ የኖረ ለኢትዮጵያ ሕዝብ የጸለየ ዘመኑ ሁሉ በጸሎት የኖረ ማሰሪያው ጸሎት የተባለው ለዛ አባታችን አቡነ ገብረ መንፈስ ቅዱስ እድሜውን ያሳለፈው እንደዛ ለማን ለእኔና ለእናንተ ሲል ለማን ለእኔና ለእናንተ ከዛ በሞትበት ሰዓት ነው ስምን የጠራ መታሰቢያን ያደረገ እውነት ለቃል ኪዳን የተገባለት በሱ ስም ቁራሽ እንጀራ መስጠት በገብረ መንፈስ ቅዱስ ስም እንዲያው የደከመውን አንድ እርምጃ ደገፍ አድርጎ መውሰድ እዚህ መንገድ ላይ ወደ ቤተክርስቲያን ሲመጣ ደገፍ አድርጎ አባቴ በርታ እናቴ በርቺ ማለት ሕፃናቱን ማጽናናት ይሄ ዋጋ ያሰጣል። ማብላት ማጠጣት ማጽናናት የደከመውን ራሱ ደገፍ ማድረግ በማን በገብረ መንፈስ ቅዱስ ወደ እሱ ሊመጣ ያሰበውን ሰው ሲመጣ መንገድ ላይ የደገፈ ዋጋ ይከፈለዋል። ይሄን ያለ ደግሞ እኛ አይደለንም ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባውና በዚህ ማቴዎስ ወንጌል ምዕራፍ 19 ላይ ሐዋርያው ርዕሰ ሐዋርያት ቅዱስ ጴጥሮስ ጌታን አንድ ጥያቄ ጠይቆት ነበር። ስለ ብልጽግና ሀብት ስላላቸው እየተናገረ ሲመጣ ሰምቶ ሰው ማን ሊጸድቅ ይችላል ላሉ ሐዋርያት ተው በሰው ዘንድ የማይቻለው በእግዚአብሔር ዘንድ ይቻላል አላቸውና እንዲያውና ሁሉን ትተን ተከትለናል እንዲያው እናገኘው አላጣራው ርዕሰ ሐዋርያት የተሰኘው ቅዱስ ጴጥሮስ ሁሉን ትተን ተከትለናል ምን እናገኘውን። በነገራችን ላይ ሐዋርያት ክርስቶስ ሲመርጣቸው ገሚሱን ከእርሻ ከአሳስጋሪነት ከተለያየ ቦታ ከስራ ቦታ ነው የጠራቸውና ጴጥሮስ እንኳን ብዙ ሀብት የለውም ይላል። እነ ቅዱስ ማቴዎስ በእርግጥ ቀረጥ ሰብሳቢ ናቸው፣ ሀብት የነበራቸው ግብር ሰብሳቢ ናቸው። በጣም ሀብት ነበረው ንብረት ነበር እና እንደነዚህ ያለ ሀብት ያላቸው ነበሩ። ቅዱስ ጴጥሮስ ግን ብዙ ሀብት የሌለው ሰው ነው። አሳ ማስገር የሚተዳደር ነው። ለዕለቱ ሲሳይ ነዘለለት ለዕለቱ የሚያደርገው እና እንዲያው ምን እናገኝ ያንን አድርባይ ሰውነቱን ትቶ ግን ተከትሎታል። ሁሉን ተከትለናል ምን እናገኘው አለ። እናንተማ ሁሉን ትታችሁ የተከተላችሁ የሰው ልጅ በክብሩ ዙፋን ሲቀመጥ ለፍርድ ሲቀመጥ በ12ቱ ነገደ እስራኤል ልትፈርዱ በ12ቱ ዙፋን ትቀመጣላችሁ እናላችሁ ሐዋርያት። ይሄ ማለት የእነሱን ትምህርት የሰማ የተቀበለ በእነሱም አሰርና ፈለግ ፍኖት የተጓዘ ሁሉ ከነሱ ጋር ለዘላለም ና ወደ ጌታ ደስታ ግባ ተብሎ ብርሃን ለብሶ ብርሃን ተጎናጽፎ ይኖራል። የእነሱን ክብር ተቀዳጅቶ ይኖራል። በ12ቱ ዙፋን ሲቀመጡ እኛ ከእግራቸው ስር ብርሃን በርቶልን ብርሃን ተጎናጽፈን እንኖራለን። ትልቁ ተስፋ ይሄ ነው። ጻድቃንም የተባለው ለዚህ ነው። ጻድቃን እንደ ዘንባባ ያፈራሉ ማለት እንደናንተ ያለ መልካም ሰዎችን እግዚአብሔርን ተስፋ የሚያደርጉ እግዚአብሔርን የሚውጥኝ የሚሉ ብዙ ቅዱሳን ያፈራሉ ማለት ነው። ብዙ ቅዱሳን ለእግዚአብሔር ያፈሩለታል። እግዚአብሔር ደግሞ ጻድቃንን ያመጣው ሰዎች ደካማ ስለሆኑ በእነሱ አማካኝነት ለእነሱም ክብር ሊሰጣቸው ለእኛም ደግሞ መሸጋገሪያ ድልድይ እንዲሆኑ እነሱ መሪ እንዲሆኑ እናያመጣል ሰዎች። አባታችን አቡነ ገብረ መንፈስ ቅዱስ አንበሳው ልላችሁ ሳይለው እነ ዳንኤል በአናብስት ጉድጓድ ሲጣሉ አንበሳው ሁሉ አፉ እንደተዘጋ አባታችን አቡነ ገብረ መንፈስ ቅዱስ አንበሳና ነብር ዘንዶ የሚሰግድላቸው ናቸው። ያ የሆነው ከእግዚአብሔር ክብር እግዚአብሔር ከነሱ ጋር ስላለ ነው። እነ ዳንኤልን እኮ አንበሶች አንደበት አፋቸው የተዘጋው እንዳይበላቸው የሆነው እኮ ተርቧል አንበሶቹ። ለምንድን ነው? እግዚአብሔር ከነሱ ጋር ስለሆነ፣ ለእግዚአብሔር የማይቻል ነገር ስለሆነ። ለእግዚአብሔር የሚሳል ነገር አለ? እስመ አልቦ ነገር ዘይሳል። ለእግዚአብሔር የሚሳለው ነገር የለም። እግዚአብሔር ስለ ጥቂቱም ስለ ብዙ ዋጋ የሚሰጥ እርሱ ነው። እግዚአብሔር በአባታችን በአቡነ ገብረ መንፈስ ቅዱስ በዚህ ዕለት ስለተገኘን ክብር ይገባል። በእውነት ደስ ይልን ይገባል። እስቲ እግዚአብሔርን አመስግኑ ሁላችሁ። የአባታችን የአቡነ ገብረ መንፈስ በረከታቸው ይደርብን። የኢትዮጵያ ብርሃን ዘኢትዮጵያ ናቸው አባታችን አቡነ ገብረ መንፈስ ቅዱስ። ለኢትዮጵያ ለሀገራችን ብርሃን ያበሩ እንደነ ተክለ ሃይማኖት ያሉ ታላላቅ ጻድቅ እንዲፈጠሩና እንዲወለዱ ያስደረጉ በጸሎታቸው ለኢትዮጵያ አንድ ሰው አፍራላት ተብሎ ከዛ በኋላ ተክለ ሃይማኖት ተወለደ። ተክለ ሃይማኖት ተወልዶ ኢትዮጵያን እየተዘዋወረ እንደነ መርያን የተባሉ ጠንቋዮችን በቡልጋ አካባቢ የነበሩትን አጥፍቶ ኢትዮጵያ በተለይ ሸዋ ክልል ክርስትና እንዲሆን ያደረገው ተክለ ሃይማኖት ነው። ይሄን ያደረጉት ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ ጸልዩ ለተክለ ሃይማኖት እነ ዜና ማርቆስ ሌሎችም ቅዱሳን መጡ። ከዛ በኋላ ኢትዮጵያ በወንጌል ተጠለቀለቀች እንጂ ኢትዮጵያ ከግብጽ በምታመጣቸው ጳጳሳት ተሰብካ ወንጌልን ዛሬ ክርስትና የተጠለቀለቀው ያው እነ መሐመድ እንቅስቃሴ አስቸግረው ኢትዮጵያን የሚያንበረክ ነገር ቢኖር ዛሬ እንደዚህ ለመታየታችሁ የነ አቡነ ገብረ መንፈስ ቅዱስ የነ ተክለ ሃይማኖት ውጤት ነው። እኛ ደግሞ ያው እንዳልኳችሁ ቅድም
ይቺ ምድር ለጻድቃን አትመችም። ምን አልኳቸው? ለጻድቃን አትመችም። ለትክክለኛ እውነት ለያዘ ሰው አትመችም። ለክርስቲያኖች አትመችም። ለነ ገብረ መንፈስ ቅዱስ አልተመቻቸውም። ለሐዋርያት አልተመቸችም። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። ይቀጥልና ዓለም ቢጠላችሁ ከእናንተ ፊት እኔን እንደጠላኝ እወቁ። እኔንስ ቢወደኝ እናንተን እወድዳችሁ ነበር ይላል። በዓለምና ገዥዋ ነው የማይወደን። ከዓለም ብንሆን ዓለም ይወደን ነበር። ዓለም ለእኛ ብዙ ያደርግልን ነበር። ለዚህ ነው ዓለም እኮ ከክርስቶስ ስለሆንን ነው፣ ከእውነተኛው ሃይማኖት ርሲት ጎን ስለሆንን ነው ጥልት የሚያደርገን እንጂ ከዓለምማ ብንሆን መቼ እነሱ ጋር ከዓለም ውስጥ ወደ ኤዥያ ምድር የሚሉ ጦርነት አይሰማም። እነዛ ጣዖት አምላኪዎች ሀገር ሃይማኖት የሚባል ነገር የለም። እንደዚህ ወደ ጃፓን የትሉ ቻይና ጣዖት አምላኪ ነው። ጃፓን ቡድሃ እምነት ይቅርታ፣ ህንዱ ምንድነው ቡድሃ እምነት የሚባል ቡዲዝም የሚባል የቡዲዝም እምነት መጽሐፍ የለውም ምን የለውም። በየዛፉ ስር ውሃው ምናምን ነው የምታመልከው። አይ እኛ ደግሞ እውነተኛውን ክርስትና ስለያዝን ትክክለኛ ሃይማኖት ሁሉ ነገር እኛ ላይ ጫናው ሰይጣን እኛን ይፈትነን። አባቶቻችን ቅዱሳን ጻድቃን ሰማዕታትን ሲጋደሉ ዓለምን ትተው ከሰው መሃል ሲለዩ በበረሃ በጫካው ዘንዶ አራዊት ሁሉ ይፈታተናቸዋል። ነገር ግን እኛ ሀገራችን በሰማይ ስለሆነ ዋጋችን የሚከፈለን በሰማይ ስለሆነ አይዟችሁ፣ ዓለም ቢጠላችሁ ከእናንተ ፊት እኔን እንደጠላኝ እወቁ። ነገር ግን ዓለም ተሸንፏል፣ ምንም ሊያደርጋችሁ አይችልም። ዋጋችሁን የምሰጣችሁ በሰማይ ነው። ሐዋርያው ቅዱስም ዋጋችን በሰማይ ነው ያለው። ስለዚህ እናቶቼ፣ እህቶቼ፣ ወንድሞቼ፣ አባቶቼ፣ ሕፃናት ጭምር ዋጋችሁ በሰማይ ነው። ስለ አንዲቷ 100 እጥፍ የሚከፍል ዋጋችሁ በሰማይ ነው። ስለዚህ ለተቀመጣችሁበትን ፋንታ የሚከፍል ዋጋችሁ ነው። እግዚአብሔር በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ አማካኝነት ራሱ መድኃኔዓለም የጽድቅ ስራ ሰርተን ከስራችን አንጻር ሳይሆን ከሱ ከምሕረቱና ከቸርነቱ ብዛት ይህም በትዕቢት አለምኛ በከመ ምሕረትከ አምላኬ ነኝ፣ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። አቤቱ እግዚአብሔር አምላኬ ሆይ እንደ ምሕረት ብዛት እንደ ቸርነት ብዛት ማረኝ፣ ይቅር በለኝ እያለ በቤቱ በተገኘንበት እሱ እንዲምረን ቅዱስ ፈቃዱ ይሁን። በስተመጨረሻው እናንተ አባቴ ቡሩካን ወደ እኔ ኑ እንዲል ቅዱስ ፈቃዱ ይሁንልን። እግዚአብሔር ሁልጊዜ ሁላችንን በበረከት ይጎኝ። በአባታችን በአቡነ ገብረ መንፈስ ቃል ኪዳናቸው፣ ምሕረታቸው፣ ቸርነታቸው፣ ረድኤታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። Yeah.